ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ከዋቻሞ ዩኒቨርሲቲ ከአራተኛ ዓመት ተማሪዎች ከግሩፕ ሜምበርስ እንግዲህ እኔ ዛሬ የማሳያችሁ ስለ ኤክስፐርት ሲስተም ይሆናል ማለት ነው። እንግዲህ መጀመሪያ ላይ ዋትስ ኤክስፐርት ሲስተም የሚለው እናያለን። ኤክስፐርት ሲስተም ማለት like it's the definitions of expert system. ይሄኛው ነው is a computer program designed to simulate decision making ability of human expert in a specific domain. It uses knowledge and inference rules to solve complex problems that typically require human expert. ይሄንን በሚገባችሁና በአጭር መልኩ ለመናገር ሂውማን ኤክስፐርት ሲስተም አለ። ለምሳሌ አሁን ዶክተሮች አሉ፣ መካኒክሶች አሉ፣ ሶፍትዌር ኢንጂነሮች አሉ። እነዚህ ኤክስፐርት ሲስተሞችን የሚተካልን ሌላ ኤክስፐርት ሲስተም ወይም አርቲፊሻል ምን ተጠቅመን ኤአይን ተጠቅመን ማለት ነው። ሰው እነዚህ ደግሞ ኪ ኮምፖነንቶች አሉት። የመጀመሪያው ኖሌጅ ቤዝ ነው። ይህ ማለት አሁን ለምሳሌ ዶክተሮችን መተካት ብንፈልግ ዶክተሮች ያላቸው እውቀት ሁሉ ያስፈልገናል እና ይህን በኖሌጅ ቤዝ ላይክ በኢፍ ሩል እናስቀምጠዋለን። ቴምፕሬቸር ሃይ ከሆነ ኦቨርሂት ነው፣ ይሄ ሰውዬ ትኩሳት ካለው ታማሚ ነው። ይሄን ነገር እንዲያውቅ ለሲስተማችን ኖሌጅ ቤዝ እንሰጠዋለን ማለት ነው። ኢንፈረንስ ኢንጂን አለ። ባክዋርድ እና ፎርዋርድ እያየ ምን ያደርግልናል? ላይክ ፕሪዲክት እንዲያደርግልን የሚያስችል እና ደግሞ ተርድ ዋን ዩዘር ኢንተርፌስ ነው። ዩዘር ኢንተርፌስ ደግሞ ምን ያደርግልናል? ዩዘሩን ኢንተራክት ዊዝ ሲስተም ባይ ኢንፑቲንግ ዳታ ኤንድ ሪሲቪንግ አድቫይስ ኦር ዲሲዥን ላይክ እንመጣና እኛ ልንሆን እንችላለን። የሚያውቁም የማያውቁም ብቻ ይህን ኤክስፐርት ሲስተም የሚጠቀሙ ሰዎች ቀለል ያለ ዩዘር ኢንተርፌስ ያስፈልጋቸዋል። ዳታቸውን ኢንፑት ያደርጋሉ። ከዛ ከኤክስፐርት ሲስተሙ አድቫይስ ያገኛሉ። በሽታ ይዟቸው ከሆነ የመጡት ይነግሩታል፣ በሽታቸውን ይነግራቸዋል። ካለምንም ሂውማን ኤክስፐርት ሲስተም የሚሰራ ሌላ አርቲፊሻል ኤክስፐርት ሲስተም ማለት ነው። ኤክስፕላኔሽን ፋሲሊቲ ነው ዋን ኪ ኮምፖነንቱ ምንድን ነው? እሱ ደግሞ ምንድን ነው የሚያደርግልን? የሰጠውን ኮንክሉዥን ቢሃይንድ ያለውን ሪዝን ይነግረናል ማለት ነው። ላይክ ቀለል ያሉ ኤግዛምፕሎች ነገራችሁ። አሁን ለምሳሌ ዶክተሮች አሉ። እነሱ ዲያግኖስ በሚያደርጉበት ሰዓት እንዴት ነው የሚያደርጉት? መጀመሪያ ላይ 7 ዓመት ሙሉ ግቢ ገብቶ የተማሩት እውቀት አላቸው። ያንን እውቀት በመጠቀም እኛ በምንነግራቸው ምልክቶች ከኛ ኢንፎርሜሽን በመውሰድ ካላቸው እውቀት ጋር ኮምፔር በማድረግ ያለብንን በሽታ ይነግሩናል። በላቦራቶሪ ይታገዛሉ። ግን ምንድነው አሁን ይህንን የሚያደርግ ሌላ ኤክስፐርት ሲስተም እየሰራን ነው። ይህ ኤክስፐርት ሲስተም ልክ እንደ ዶክተሩ ያስገባንለት ኢንፎርሜሽን ኖሌጅ አለ። ያንን በመጠቀም የምንሰጠውን ላይክ ለሚጠይቅን ጥያቄ በምንሰጠው መልስ ተመስርቶ ምን ያደርግልናል? በሽታችን ይነግረናል። ላይክ ዲስ በካር ብንመጣ ላይክ መኪናችን ቢበላሽ ያለበትን ችግር እንነግረዋለን። ከዛ እሱ ደግሞ መፍትሄውን ይነግረናል ማለት ነው። እንግዲህ ስለ ኤክስፐርት ሲስተም ቀለል አድርጌ እንደዚህ ካልኳችሁ ጓደኛዬ በረከት ደግሞ ሞር ከኤግዛምፕል ጋር በደንብ ኤክስፕሌን ያደርግላችኋል። ቴንክ ዩ። እሺ፣ ሰላም በረከት እባላለሁ። በመቀጠል ደግሞ የኤክስፐርት ሲስተም ኤግዛምፕል የምንመለከት ይሆናል። ይህም ደግሞ ቅድም በኤክስፐርት ሲስተም ዲፊኒሽኖች ላይ ምን እንደሚሰራ ከፍርዶስ ጋር እንዳያችሁት፣ በመቀጠል ደግሞ አንድ ፕሮሎግ ፕሮጀክት በመስራት የማሳያችሁ ይሆናል። ይህም የሚሆነው በመጀመሪያ ፕሮሎግን እንከፍታለን። ከዛ በኋላ ያዘጋጀነው ፕሮሎግ ፋይል አለን። ያም ደግሞ ኤክስፐርት ሲስተሙን እንደ ኖሌጅ ቤዝ የሚያግዘን ማለት ነው። እሱን ቀድመን ኮንሰልት እናደርገውና ፕሮሎጉን እናስገባለን። ያም ካር ዲያግኖሲስ ላይ ስለሆነ የሰራን ካር ዲያግኖሲስን የሚለውን የፕሮሎግ ፋይል ኮንሰልታን ወደ ፕሮጀክቱ እናስገባለን። ከገባ በኋላ ምን ይለናል? ዌልካም ቱ ካር ትራብልሹቲንግ ኤክስፐርት ሲስተም። የሚቀጥሉትን ጥያቄዎች ደግሞ የስ ኦር ኖ በማለት መልስ ይለናል ማለት ነው። አሁን ይህንን ኤክስፐርት ሲስተም የሚጠቀም ሰው ጥያቄዎቹን በማየት የስ ኦር ኖ እያለ ይመልስና ጀነራላይዝ አድርጎ መጨረሻ ላይ ዲሲዥን እንድንወስድ ወይም ደግሞ
በመቀጠል ማድረግ ያለብንን ነገር ሰጀስት ያደርገናል ማለት ነው። ሶ መጀመሪያ ላይ does the engine not crack at all when turning the key? Yes እንላለን። Are the headlights in or off? እሱንም yes እንበለው። Are all electrical components not working? Okay, no እንበለው። Is the battery warning light on the dashboard? No. Is there a clicking sound when you turn the key? Just yes እንበለው። Does the engine not start at all? No. ማለት እንችላለን። Does the engine crank but not start? Yes. Do you not hear a busy sound from the fuel tank when turning the key? Yes. So is there fuel in the tank? Just yes. So አሁን ባስገባውት ኢንፎርሜሽን መሰረት ጀነራላይዝ አድርጎ ምላሽ ሰጥቶኛል ማለት ነው። ያም ደግሞ ምን ይላል? based on the analysis your car problem might be fuel pump failure ነው ብሎ ነግሮኛል ማለት ነው። ይሄን ያደርግ የቻለው ከሰጠነው ከኖሌጅ ቤዝ በመነሳት ነው። ሶ ይሄን ይመስላል እና the fuel pump is responsible for delivering fuel from the tank to the engine ይላል። ሶ ይሄንን በመሰለ መልኩ ኤክስፐርት ሲስተምን ለተጠቃሚ ወይም ደግሞ ምላሽ እንዲያገኝ ሌሎች ዲሲዥኖችን ማድረግ እንዲችል ያግዘዋል ማለት ነው። ያው ከሰው ባሻገር ከመካኒኮች ባሻገር በመቀጠል ኖሌጅ ቤዝን በመጠቀም ኮምፒውተራችን ፕሮሎግ በመጠቀም ይህንን የሚመስል ምላሽ ይሰጠናል ማለት ነው። ሰላም እንዴት ናችሁ? እስቲ ከኔ ጋር ሬንፎልን ፕሪዲክት በሚያደርግ ለርኒንግ ኤጀንት ዙሪያ እስኪ አጠር ያለችን ሀሳብ እንዲል እናደርጋለን። ኦኬ ሬንፎል ፕሪዲክሽን ምን ማለት ነው ከሚለው ጀምር። ያው ከቃሉም እንደምንረዳው ሬንፎልን ማለት የዝናብን ሁኔታ ፎርካስት የሚያደርግልን ወይም ደግሞ የሚተነብይልን ማለት ነው እና እኛ ደግሞ ቢውልድ ያደረግነው ምንድን ነው ሬንፎልን ፕሪዲክት ማድረግ የሚችልን ለርኒንግ ኤጀንት ነው እና አጠቃላይ ለምን አስፈለገ ብለን ብናነሳ በብዛት ለምሳሌ ለአግሪካልቸር ፕላኒንግ ለፍለድ በብዛት እንደዚህ አንዳንድ ቦታ ላይ ድንገተኛ የሆነ ጎርፍ ተከሰተ ሲባል እንሰማለን እና ለዛ እንዲሁም ለድርቅ ዋርኒንግ እንዲሆነን ለዋተር ማኔጅመንትም ጭምር ለአርባን ፕላኒንግ ኤንድ ድሬኔጅ ሲስተም ላይ ሞር በጣም ትልቅ ኢምፓክት ስለሚኖረው የሬንፎል ፕሬዲክሽን በጣም ኢምፖርታንት ነገር ነው ማለት ነው። ምንድነው ዴታ ፕሮሰሲንግ። ምክንያቱም አሁን ውስጥ ላይ ለእያንዳንዱ ፊውቸሮች ውስጥ ያሉት ቫሊዎች በሙሉ ሲዩቴብል ላይሆኑ ይችላሉ፣ ግማሾቹ ሚስ ሊያደርጉ ይችላሉ። በዛ አጋጣሚነት ምን ማለት ያስፈልጋል ማለት ነው፣ ሚስ የተደረጉትን በሙሉ መሙላት ያስፈልጋል። ያን አይነት ነገር አለ። ስኬሊንግ ያስፈልገናል። ካታጎሪካል ማነው ኢንኮዲንግ ካታጎሪካል ፊውቸርስ ምን ማለት እንደሆነ እናያቸዋለን። ፊውቸር ሴሌክሽን ያስፈልገናል። ሞዴል ትሬኒንግም ኢቫሉዌሽንም ዲፕሎይመንትም ምን ማለት እንደሆነ እስኪ አሁን ገብተን የምናየው። ኦልሬዲ ጉግል ኮላብ ላይ ነው የሰራ ነው። ጉግል ኮላብ ላይ ነው መስራት የቻልነው እና ያው ጉግል ኮላብ ብለን ቀጥታ ብንገባ ይህንን የሚያስገባ ሊንክ እናገኛለን። ገብተን እዚች ጋር ኒው ኖትቡክ ብለን አመጣ አዲስ መስራት የሚቻልበት ፔጅ ያመጣልናል ማለት ነው። እና መጀመሪያ አስፈላጊ የሆኑትን ላይብረሪዎች ምን ማድረግ ያስፈልጋል? ኢምፖርት ማድረግ ያስፈልጋል። ጀስት እዚች ጋር ኢምፖርት እንዳደረግ ነው ያው ነግራችኋለሁ። ፓይተን ነው ተጠቅመን እየሰራን ያለ ነው። ሌላኛው ደግሞ ምንድነው ዴታ ሴቱን ማምጣት ያስፈልጋል። ያው አሁን ከተጠቀምነው አክቹዋሊ እዚህ ጋር ጉግል ድራይቨር ነው የሚለው። መጀመሪያ ከጉግል ድራይቭ ነበር ያመጣ ነው። እዛ ነበር ፋይላችን ሴቭ አድርገን የነበረው CSV ፋይላችን ማለት ነው። አሁን ግን ቶታሊ ከዲቫይስ ነው የወሰድነው። ከዛ ሎድ አድርጎ ማምጣት ያስፈልጋል። ያው ይሄን ይመስላል። የመጀመሪያውን 5 ኑሮ አሳይተናል ነው። ሌላኛው ነገር ደግሞ ምንድነው ዳታ ፕሪፕሮሰሲንግ ብያቸዋለሁ። ዳታ ፕሪፕሮሰሲንግ በጣም ኢምፖርታንት ነገር ነው። ምክንያቱም ሚስ የተደረገ ቫልዩ ካለ ለምሳሌ ኑሜሪካል ኮለመኖች ላይ ከሆነ በሚን እንዲሞላ ሚን ማለት ያው አጠቃላይ ካልኩሌት ተደርጎ አቬሬጁ በሚለው ማለት ነው። ካታጎሪካል ኮለመኖች ላይ በእነሱ ታይም ላይ ደግሞ ለምሳሌ እንደ ዊንድ ዳይሬክሽን
ሬን ቱዴይ፣ ሬን ቱሞሮ እነዚህ አይነት ኮለሞች በሙሉ ካታጎሪካል ቫሊዩዋቸው ካታጎሪካል ነው። ምን ማለት በአልፋቤት ነው የተቀመጠው በቁጥር አይደለም። እነሱን ደግሞ ምን ማድረግ ያስፈልጋል ማለት ነው? በሞድ ነው የምንሞላው ሚስ የተደረገውን ማለት ነው። እና ሚስ የተደረጉትን በሙሉ ከሞላን በኋላ ቼክ ማድረግ ያስፈልጋል ሪዛልት ማለት ነው። ሌላኛው ደግሞ ኢንኮዲንግ እችኛዋ ላይ ማንሳት የምፈልገው ምንድነው ሁሉም ቫልዩ ለምሳሌ አሁን ዊን ዳይሬክሽኑ በቁጥር አይደለም የተቀመጠው መቀመጥ የነበረበት ማለት ማሽኑ ደግሞ አንደርስታንድ ሊያደርግ የሚችለው ቁጥር ነው። ሶ እኛ ወዴት እንቀይረዋለን ማለት ነው? ሌብሊንግ በመጠቀም በወርድ ተቀምጦ የነበረውን በምን እንዲሰይምልን ማድረግ እንችላለን ማለት ነው? በቁጥር እንዲሰይምልን ማድረግ እንችላለን። ለምሳሌ አሁን ሬኒ ቱዴይ ወይም ሬኒ ቱሞሮ ያለው ቫልዩ የስ እና ኖ ነው። ስለዚህ ያለው ፊቸር ስንት ነው ማለት ነው? የፊቸር ታይፖች ሁለት ናቸው፣ የስ እና ኖ ነው ቫልዩ ሊኖር የሚችለው ማለት ነው። ሶ እሱን ወዴት መቀየር ያስፈልጋል? ወደ ቁጥር፣ ኖን በዜሮ የስን ደግሞ በዋን እንዲህ አድርጎ መቀየር ነው። እና በእንደዚህ አይነት መልኩ ቀይረን ማሽኑ አንደርስታንድ ሊያደርግ በሚችል መልኩ ቼንጅ ማድረግ ነው። ለምሳሌ ሬኒ ቱዴይ 111 ነው የሚለው፣ ይሄ ደግሞ የስ መሆኑን ነው የሚያሳየን ማለት ነው። ሌላኛው ምንድነው ስፕሊት ማድረግ ያስፈልጋል ዴታ ሴታችንን ትሬን ለምናደርግበት እና ቴስት ለምናደርግበት ማለት ነው። አጠቃላይ ወደ 3000 ያለው አጠቃላይ ለትሬን የተጠቀሙ ስንት ነው? 2616 አካባቢ ነው። ከዛ መካከል ደግሞ 658 ሮውን ደግሞ ለምንድነው? ለቴስት ነው አሰልጥነነዋል። ቴስትም ደግሞ ማድረግ መቻል አለብን ማለት ነው። መሰረታዊ ነገር ደግሞ ሌላው ሞዴል ሴሌክሽን ነው። ሞዴል ሴሌክሽን በጣም ኢምፖርታንት ነገር ነው። አጠቃላይ ማሽናችን ወይም ለርኒንግ ኤጀንታችን የሚሰራበትን አልጎሪዝም ግንኙነት እንደሚታወቀው ይሄ ዲሲሽን ትሪ አለ፣ ሎጂስቲክ ሪግሬሽን አለ፣ ራንደም ፎረስት አለ። እኛ የተጠቀምነው ምንጭ ግን ትሬን ካደረግነው በኋላ ቴስት አድርገን በእያንዳንዳቸው ያለውን አኪዩሬሲ እንደነ ኮንቨርዥን ማትሪክስ፣ አኪዩሬሲ፣ ፕሪሲሽን ተብሎ ማለት ነው። እሱ በእነሱ ቼክ አድርገን ቤስት ሱቴብል የሆነውን ሞዴል መርጠናል። እኛ ምንድነው የመረጥነው? ራንደም ፎረስት ከሌሎች ይልቅ ሞር የተሻለ ነው። በኢቫሉዌሽንም ሞር የተሻለ ነው። ቁጥሩን ሞር ማየት ይቻላል። ሌላኛው ነገር ግን ምንድነው በኦቨርፊቲንግን በደንብ አድርጎ መቋቋም ይችላል። ኦቨርፊቲንግ ላይ ሪዲዩስ ያደርጋል ኦቨርፊቲንግን። ሌላኛው ደግሞ ለካታጎሪካል እንደምታውቁት አይሳይቻቸው ካታጎሪካል ነው ኑሜሪካል ቫልዩ ነው ያለው የኛ ፊውቸር። እዛ ላይ ደግሞ ሞር ኦፍ ሱቴብል ነው ደግሞ ራስ እንደዛ ቼክ ካደረግን በኋላ ይሄው ተመልከቱ። መጀመሪያው 2000 ሮ አካባቢ ነው 2000 ይታያል። ሶሪ ዩሮ ነው ያለው 2000 ሮዎች ናቸው። 2000 ሮዎችን ትሬን ያደረግነው እሱን ትሬን ካደረግን በኋላ ያለው አኪዩሬሲ ቴስት ስናደርገው ስንት ይመጣል? 0.83 ነው ወይም 83% ትክክል የመሆን ፕሮባቢሊቲ ያለው ማለት ነው። ሶ ያንን ከሰራን በኋላ ያው መጨረሻ ላይ ያው በዚህ ደግሞ ቪዥዋላይዜሽን ዲያግራም ደግሞ እንደምንመለከተው ሁሉም ፊውቸር ኢኳል የሆነ ነገር የለውም ማለት ኢኳል የሆነ ቫልዩ የለውም ወይም ኢኳል የሆነ አስተዋጽኦ የለውም። ለምሳሌ ዊንድ ዳይሬክሽን ከሁሉም አነስ ያለ ነው ያለው። ሰንሻይን ደግሞ ከሁሉም በጣም እንትን ያደርጋል ማለት ሰንሻይን ከፍ ሲል የመዝነብ ፕሮባቢሊቲውን በዛው ልክ ከፍ ይላል ማለት ነው። ሶ ይህን ይመስላል። አጠቃላይ እዚህ ጋር ኢንፑታችንን እየከተትን ለምሳሌ ዛሬ ላይ ያለው ኢንፑት ወይም ዛሬ ላይ ያለውን የአየር ሁኔታ በሙሉ ከትቼ ነገ ይዘንባለው የሚለውን ሲስተም ምን ይለኛል ማለት ነው? ይነግረኛል ማለት ነው። ኦልሞስት እንደነገርኳቸው ወደ 83% አካባቢ ትክክል የመሆን ፕሮባቢሊቲ ያለው እና ይህን ይመስላል። አመሰግናለሁ። ሰላም፣ እንዴት ናችሁ? ኪሩቤል እባላለሁ። ዛሬ የምንመለከተው ስለ ናቹራል ላንጉጅ ፕሮሰሲንግ ሲሆን ናቹራል ላንጉጅ ፕሮሰሲንግ ኢዝ ኤ ፊልድ ኦፍ ኤአይ አንዱ ፊልድ ሲሆን ኢት ዩዝድ ኤ ኮምፒውተር ቱ አንደርስታንድ ኢንተርፕሬት ሪስፖንድ ዘ ሂውማን ላንጉጅስ። ኤ ማለት ባጭሩ ናቹራል ላንጉጅ ፕሮሰሲንግ የምንለው ኮምፒውተር የሰው ልጅን ቋንቋ በተገቢው መንገድ አንደርስታንድ እንዲያደርግ የምንጠቀምበት አንዱ የኤአይ ዊንግ ሲሆን ብዙ ዘርፎች አሉ። ናቹራል ላንጉጅ ፕሮሰሲንግ የምንጠቀምባቸው ከእነዚህ መካከል አንደኛው ስፒች ሪኮግኒሽን የምንለው አንዱ ሲሆን የተናገርነው ንግግር በመመልከት ተገቢውን ምላሽ የሚሰጠን አንዱ ፊልድ ነው። እንደ ምሳሌነት የምንመለከተው ደግሞ ቮይስ አሲስታንት ኦር ሲሪ ኦር ደግሞ አሌክሳን ማለት እንችላለን። ሁለተኛ ደግሞ ማሽን ትራንስሌተር የምንለው ሲሆን ይህኛው ደግሞ ቋንቋን ትራንስሌት ከማድረግ አንጻር ከአንድ ቋንቋ ወደ ሌላ ቋንቋ ትርጉሙን ትራንስሌት ከማድረግ አንጻር የምንጠቀመው ሲሆን እንደ ምሳሌነት የምንመለከተው ነው ጉግል ትራንስሌተርን ነው። ሶስተኛ ደግሞ ቻትቦት የምንለው ሲሆን ቻትቦት የምንለው ደግሞ ቢዝነሳችንን ከማሳለጥ አንጻር ኦር ደግሞ ከስተመሮችን ከማስተናገድ አንጻር የምንጠቀማቸው ብዙ ቦቶች አሉ። ለምሳሌ ከስተመር ሰርቪስ ቦት የምንለው አለ።
እሱን መመልከት እንችላለን። አራተኛ ደግሞ ቴክስት ሰመራይዘር የምንለው አለ። ይሄኛው ደግሞ ትላልቅ ጽሁፎችን ይችላል፣ ትላልቅ ኮንቴንቶችን፣ ትላልቅ ቻፕተሮችን ያው ሰመራይዝ ለማድረግ የምንጠቀመው ብዙ ጊዜ ቻትጂፒቲ እንጠቀማለን ይህን ሰመራይዝ ለማድረግ። አምስተኛ ደግሞ ስፔሊንግ ኮሬክተርን መመልከት እንችላለን። ይሄ ደግሞ ብዙ ጊዜ የምንጽፋቸውን ጽሁፎች ሊሆን ይችላል ያው ትክክል ካልሆነን ያንን ከማረም አንጻር፣ ካጎደልም ደግሞ ከመሙላት አንጻር ብዙ ጊዜ የምንጠቀመው አንዱ የናቹራል ላንጉዌጅ ፕሮሰሲንግ አንዱ ዘርፍ ሲሆን ከዚህ ከስፔሊንግ ኮሬክሽን ጋር በተመለከተ አንድ ፕሮጀክት ሰርተን እሱን የምንመለከት ይሆናል ቀጣይ ሴክሽን ላይ። ቴንክ ዩ። Hello everyone, my name is Jalal Kanani from Wachamo University, Department of Software for the Arts. Today's our presentation is course of Artificial Intelligence, which is the third question of our project is what is natural language process? When we start from the definition, natural language processing is the part of field of artificial intelligence. Computers enables to computer understand, interpret, and generate formal language, which combination of computational linguistic and machine learning. So also there are three key mechanisms in natural language process. The first one is text block. Text block means which can sentiment analysis, which can detect emotion, frustration, positive and negative idea formal behavior. The second one is by spell checker, which can detect error spelling. The third one is combined approach, which can combine the first and the second, text block and by spell checker. The combination of these both is combined approach. So we have done this project by environment Google Colab, also using Python code. Let us show one by one. The code is look like on environment of Google Colab. Now check the error word. For example, what I use double T by input submit. So corrected what connected to this one. So I have finished my presentation.